የአርባ ጾም አምስተኛ ሳምንት ደብረ ዘይት። ደብረ ዘይት የአብይ ጾም አምስተኛ ሳምንት። የተከበራችሁና የተወደዳችሁ የእግዚአብሔር ቤተሰቦች በቅድሚያ እንኳን ለአርባ ጾም እኩሌታ ደብረ ዘይት በዓል በሰላም በጤና አደረሳችሁ እያልኩ ደብረ ዘይትን ለምን እናከብራለን፣ የስሙስ ትርጉም ምንድነው በሚል ቪዲዮ ይዤ መጥቻለሁና ቪዲዮውን ላይክ እና ሼር በማድረግ እንድትጀምሩ፣ ለቻናሉ አዲስ የሆናችሁ የእንረዳዳ ቲዩቡን ሰብስክራይብ እንድታደርጉና አዲስ ቪዲዮ በሚጭንበት ጊዜ መረጃ ወይንም ኖቲፊኬሽን ደርሳችሁ የደወል ምልክቷን መጫንን አይዘንጉ ዋናው መልእክቴ ነው። ደብረ ዘይት ማለት በወይራ ደን የተከበበ ተራራ ሲሆን ትርጉሙም የወይራ ማብቂያ ማለት ነው። ደብረ ማለት ተራራ ማለት ሲሆን ዘይት ማለት ደግሞ ወይራ ማለት ነው። በአንድነት ደብረ ዘይት ማለት የወይራ ዛፍ የሞላበት ወይም ደግሞ የበዛበት ተራራ ማለት ነው። ደብረ ዘይት ከኢየሩሳሌም በስተምስራቅ በኩል የሚገኝ ቦታ ወይንም ተራራ ሲሆን በመካከል የቄድሮን ሸለቆ ብቻ ነው ያለው። ከግርጌው ጌተሰማኒ የተባለው የአትክልት ስፍራ ይገኛል። የጸሎተ ሐሙስ ማታ ጌታችን መድኃኒታችን ኢየሱስ ክርስቶስ የተያዘበትና ኋላም የእመቤታችን ቅድስት ድንግል ማርያም ቅዱስ ሥጋዋ ያረፈበት መካነ መቃብር በዚህ ተራራ ግርጌ ይገኛል። ቤተፋጌና ቢታንያ በኮረብታ ጫፍና በምስራቅ ዳገት ላይ ይገኛሉ። ይህ ተራራ በመጽሐፍ ቅዱስ ውስጥ የተጻፉ ብዙ ድርጊቶች የተደረጉበት ቦታ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ ቤተ መቅደሱ መፍረስ፣ ስለ ዓለም ፍጻሜና ስለ ዳግም ምጽአት በዚህ ተራራ ላይ በትንቢት መልክ ተናግሯል። ማቴዎስ ምዕራፍ 24 ቁጥር 3 ላይ ጌታችን በዚሁ ተራራ ላይ ወደ ሰማይ ማረጉን፣ በሉቃስ ወንጌል ምዕራፍ 24 ቁጥር 50 ላይ በዚሁ ተራራ ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ቀን በከተማና በገጠር ሲያስተምር ውሎ ሌሊት የሚያድርበት የኤሌዮን ዋሻ ይገኛል። በኋለኛው ምጽአቱ በዚህ ቦታ እንደሚገለጥም በትንቢተ ዘካርያስ ምዕራፍ 14 ከቁጥር 3 እስከ 5 እንዲህ ተጠቅሷል። እግዚአብሔርም ይወጣል፣ በሰልፍም ቀን እንደተዋጋ ከነዛ አሕዛብ ጋር ይዋጋል። በዛን ቀን እግሮቹ በኢየሩሳሌም ትይዩ በምስራቅ በኩል ባለው በደብረ ዘይት ላይ ይቆማሉ። ደብረ ዘይትም በመካከል ወደ ምስራቅና ወደ ምዕራብ ይሰነጠቃል፣ እጅግም ታላቅ ሸለቆ ይሆናል። የተራራውም እኩሌታ ወደ ሰሜን፣ እኩሌታውም ወደ ደቡብ ይርቃል። ስያሜውም የአብይ ጾም እኩሌታ ላይ ያለው ሰንበት በዚህ ተራራ ተጠርቷል። ይህችን ዕለት የቤተ ክርስቲያን ልቁ ቅዱስ ያሬድ የዳግም ምጽአት አድርጎ መዝሙሩን ጽፏል። ማቴዎስ ምዕራፍ 24 ቁጥር 3 በዚህ ተራራ ላይ እርሱም በደብረ ዘይት ተቀምጦ ሳለ ደቀ መዛሙርቱ ለብቻቸው ወደ እርሱ ቀርበው ንገረን፣ መቼ ይሆናል የመምጣትና የዓለም መጨረሻ ምልክቱስ ምንድነው አሉት። እሱም ለደቀ መዛሙርቱ የዳግም ምጽአቱን፣ የዓለም ፍጻሜ፣ የትንሣኤ ሙታንን ትምህርት በሰፊው ስላስተማረበት ይህን የተመለከተው ትምህርትና ምስጋና ሁሉ በስፋት የምነገርበት፣ የምዘመርበት፣ የምሰበክበትና የምዘከርበት አምስተኛው የአብይ ጾም ሳምንት ከእሁድ ጀምሮ አንዱ ሳምንት የነገረ ምጽአት መታሰቢያ በዓል መጀመሪያ ትምህርቱ በስፋት በተሰጠበት በደብረ ዘይት ተራራ ስም ተሰይሟል። ይህ የደብረ ዘይት በዓል ወይም አምስተኛው የአብይ ጾም ሰንበት ሌሎች ስያሜዎችም አሉት። እነዚህም ዳግም ምጽአት፣ የፍርድ ቀን፣ የጌታ ቀን፣ ሕልፈተ ዓለም፣ ዕለተ ፍዳ፣ ዳግም ልደትና ትንሣኤ ዘጉባኤ በመባል በመጽሐፍ ቅዱስና በቅዱስ ያሬድ ዜማ መጻሕፍት ተጽፏል። የዛሬን በዚሁ አበቃው። ወስብሐት ለእግዚአብሔር
ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።